የተወደዳችሁና የተከበራችሁ የመጽሔተ ግዕዝ ሚዲያ ቤተሰቦች ሁላችሁም በያላችሁበት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሕማማተ መስቀል መታሰቢያ የዐቢይ ጾም መጨረሻ ሳምንት ወይንም ከሆሳዕና ቀጥሎ ከትንሣኤ በፊት ለሚታሰበው ለዚህ ሰሙነ ሕማማት በሰላም በፍቅር አደረሳችሁ። በያላችሁበት ሁሉ ሰላም እግዚአብሔር ይብዛላችሁ። እንግዲህ ሰሙነ ሕማማት የሚል ሁለት ተናባቢ ገጸ ንባቦች አሉ። አንደኛው ሰሙነ የሚለው ነው። ሁለተኛው ደግሞ ሕማማት የሚለው ነው። ሰሙን ማለት ሳምንት ማለት ነው። ሰመነ ስምንት አደረገ። ስምንተኛው ቀን ወይንም ስምንት ሲሞላ አንድ ሳምንት ይሆናል ማለት ነው። በስምንተኛው ቀን ማለት ነው። ሰሙንም ከዛ ነው የወጣው። በዚህ መሰረት ሳምንት ማለት ነው። አንድ ሳምንት ማለት ነው። ሕማማት የሚለው ደግሞ ዘርፍ ይዞ የምናገኘው ዘርፍ ሆኖ የምናገኘው ንባብ ሕማማት ነው። የሰሙነ ዘርፍ ነው ማለት ነው። ሕማማት የሚለው እንግዲህ ሕማማት በብዙ ነው። ሕማም በአንድ ነው፣ በነጠላ ነው። ሐመ ታመመ ከሚለው የግዕዝ ቃል ሕማም በነጠላ ሲሆን ደግሞ ሕማማት ደግሞ በብዛት ነው ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕማማቱን ወይንም 13ቱን ሕማማተ መስቀል ልዩ ልዩ መከራዎችን የተደረገበትን ለመግለጽ የሚጠቅም ቃል ነው ማለት ነው። ስለዚህ ሰሙነ ሕማማት ማለት በዚህ ከሆሳዕና ቀጥሎ ወይንም ከትንሣኤ በፊት የምናስበው ሳምንት የምናከብረው በስግደት በጸሎት ልዩ ከወትሮው የተለየ አገልግሎት የሚፈጸምበትና የኦሪቱን ወይንም የብሉይ ኪዳንን ዘበን የምናስብበትን ጭምር ነው። ታዲያ እንግዲህ በዚያውን ሶስት ስያሜ ያሉት፣ አንደኛው ሰሙነ ሕማማት ይባላል። የሕማማት ሳምንት ማለት ነው። እንዲሁ ሁለተኛ ደግሞ የመጨረሻው ቀን ተብሎ ወይም የመጨረሻው ሳምንት ተብሎ ይጠራል። ይህም ለምንድን ነው ቢባል የመጨረሻ ሳምንት የተባለበት ካሳ የተከፈለበት ወይም መከራ የተቀበለበት መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል መከራን የተቀበለበት የመጨረሻው ካሳ የተፈጸመበት ይህንንም ያመለክታል። እንደገና ደግሞ የዐቢይ ጾም የአርባው ጾም መጨረሻ ለማለት ነው። ሌላው ደግሞ ቅዱስ ሳምንት ይባላል። ቅዱስ ሳምንት ማለት በዚህ ሰው ራሱን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው አምላካዊ ቃል መሰረት ሰዎች የተለየ ራሳቸውን ለእግዚአብሔር የሚያስገዙበት የሚቀደሱበት ነው። አንድም ደግሞ በቅዱስ ሐሙስ ቅዱስ ሥጋውን ክቡር ደሙን ስለሰጠ በዚህም ሳምንት ምን ይባላል? ቅዱስ ሳምንት ይባላል ማለት ነው። ቅድም የመጨረሻው የተባለው በዓርብ ዕለት ያው የመጨረሻውን ካሳ ለሰው ልጆች በሞት የከፈለውን ካሳነት የሚያጠይቅ ስለሆነ የመጨረሻው በቃ ድነት የተገኘበት መድኃኒት የተገኘበት የሰው ልጅ ከኃጢአት ባርነት ነፃ የወጡበት መቃብር የተከፈተበት ሰዎች በአጠቃላይ የአዳም ልጆች የዳኑበት ሳምንት የሚታሰብበት ስለሆነ ነው ማለት ነው። በዚህ ጊዜ እንግዲህ ዕለተ ሰኑይ እንመለከታለን። ዕለተ ሰኑይ ሰኞ ማለት ነው። ከሆሳዕና ማግስት ያለው ሰኞ የመጀመሪያው የሳምንት የሕማሙ መታሰቢያ ይሆናል ማለት ነው። በዚህ እንግዲህ ሁለት ነገሮች ተአምራት ተፈጽሞበታል። የመጀመሪያው እንግዲህ ቅጠል እንጂ ፍሬ ያልተገኘባትን በለስ የረገመበት ዕለት ነው። በሁለተኛ ደረጃ ደግሞ አንጽሖተ ቤተ መቅደስ ይባላል። በቤተ መቅደሱ ሻጮችና ለዋጮች የተሰበሰቡትን እነሱን በጅራፍ ከቤተ መቅደሱ
ያስወጣበት ታምራዊ ትምህርት ይህንን በተመለከተ በጸሎትም በመጽሐፍ ቅዱስ ውስጥ ያለውን ንባብ እየተነበበ ይህንን የሚያዘክር ነው ማለት ነው። ስለዚህ ምንድነው በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 17 እንዲሁም በማርቆስ ወንጌል 11 ቁጥር 17 ሉቃስ 19 45 እስከ 46 ያለው በዚህ በተጠቃለለው መሰረት ምንድነው ቅጠል እንጂ ፍሬ ያልተገኘባትን በለስ እንዲሁም ደግሞ አንጾተ ቤተ መቅደስ በቅደም ተከተል አራቱም ወንጌላውያን በሚገባ አድርገው ገልጸውት እናገኛለን ማለት ነው። እንግዲህ ረገማ ለኃጢአት በአምሳለ በለስ ወይንም በአምሳለ በለስ ረገማ ለኃጢአት አምላካችን መድኃኒታችን ኢየሱስ ክርስቶስ መርገመ ሥጋን መርገመ ነፍስን በብሉይ ኪዳን የነበረውን ከአዳም ጀምሮ የነበረውን በደል በበለስ አምሳል ረገማት ነው የሚለው ወይንም አጠፋት ደመሰሳት ለማለት ነው በአባቶቻችን መተርጉማን። እንግዲህ ቅጠል ብቻ ነው የተገኘባት፣ ፍሬ አልተገኘባትም። እኛስ ዛሬ ፍሬ አለን ወይ? ለንስሐ የሚያበቃ ፍሬ አድርገናል ወይ? እውነት መድኃኒታችን ኢየሱስ ክርስቶስ እያንዳንዳችን ቢመለከተን ፍሬ ይገኝብናል ወይ? መልካም ነገር ይገኝብናል ወይ? ነው ቅጠል ብቻ እንደ በማስመሰል ተሸፍነን ቅጠል ብቻ እንደሆነች በለስ እኛም በማስመሰል ተሸፋፍነን ነው የምንገኘው ብለን ራሳችንን እንድንጠይቅ ያደርገናል የእግዚአብሔር ልጆች። ስለዚህ ፍሬ ያልተገኘባት በለስ እንደተረገመች፣ እንደደረቀች፣ እንደወደቀች እንዲሁ የሰው ልጅ ንስሐ የማይገባ ደግሞ እንደዚሁ ይሆናል። በማቴዎስ ወንጌል ምዕራፍ 3 ከቁጥር 8 ላይ የመጀመሪያው ሰባኪ የሐዲስ ኪዳን መጥምቀ መለኮት ቅዱስ ዮሐንስ እንደተናገረው እንከሰ ግበሩ ፍሬ ዘይደልወክሙ ለንስሐ፣ እንግዲህ ለንስሐ የሚገባ ፍሬ ይኑራችሁ ወይንም አድርጉ ብሎ እንደተናገረው በንስሐ ራሳችንን ማየት ያስፈልጋል ለማለት ነው። አንጾተ ቤተ መቅደስ ወደ ሁለተኛው ስንመለስ እንግዲህ በቤተ መቅደሱ ሻጮች ለዋጮች በጅራፍ አስወጥቶ ቤተ መቅደሱን እንዳጸዳው እኛም በቤተ መቅደሱ በእውነት እንደ ጸሐፍት እንደ ፈሪሳውያን ራሳችንን በከንቱ ውዳሴና በማስመሰል ሸፋፍነን የምንኖር ከሆነ በመቅሰፍት በሞተ ነፍስ እንዲሁም በደዌ እንደምንቀጣ ይህንን ያስገነዝባል። ራሳችንን ልንመለከት ያስፈልጋል የእግዚአብሔር ልጆች። ስለዚህ ይህ ሳምንት ራሳችንን በተለየ መልኩ ለእግዚአብሔር የምናስገዛበት የአምልኮ ስግደት የምናቀርብበት አምላካችን መድኃኒታችን ኢየሱስ ክርስቶስ የደረሰበት መከራ የኔ መከራ ነው ብለን እንድናለቅስ ራሳችንን እንድንመለከት የሚያስገነዝበን ነው። ልክ ቅጠል ብቻ ሳይሆን ፍሬ ሊገኝብን ይገባል። ፍሬ እንዲኖረን መልካም ፍሬ እንድናፈራ ስራችንን ማሳመርና በመጽሐፍ ቅዱስ መመሪያነት በስርዓተ ቤተ ክርስቲያን መልካም ስራ እየሰራን በሃይማኖት ልንጸና ይገባል፣ ንስሐ መግባት ይገባል ለማለት ነው። እንግዲህ ባዶ ስንሆን እንወድቃለን፣ እንዝላለን፣ ተስፋ እንቆርጣለን። ምክንያቱም ፍሬ ስለሌለን ማለት ነው። ፍሬ ስላልተገኘብን። ፍሬ እንግዲህ በመልካም ስራ በሃይማኖት በንስሐ ይመሰላልና እግዚአብሔር ለንስሐ ሕይወት ያብቃን ሁላችንንም። በቤተ መቅደሱ ስንኖር ቤተ መቅደሱ የተባለው ደግሞ አንደኛው እኛ ነን፣ የእግዚአብሔር ማደሪያዎች ስለሆን አንትሙ ታቦቶ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ እንዳለ ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስ ማደሪያዎች
እኛ ነን የሰው ልጅ ማለት ነው። በመጀመሪያ ራሳችንን እንድናጸዳ ከውሸት፣ ከስርቆት፣ ከተለያየ እግዚአብሔር ከማይወዳቸው ነገሮች ሁሉ ልንጠበቅ እንደሚገባን ያስተምረናልና የእግዚአብሔር ማደሪያዎች እንድንሆን ቤተ ራሳችንን በንስሐ እናጽዳ የሚል ነው መልእክቱ። መልካም ሳምንት ይሆንልን። ይህንን ሳምንት አስፈጽሞ ለብርሃነ ትንሣኤው በሰላም ሁላችንንም ያድርሰን። በተለያየ በምርኮ፣ በእስራት፣ በስደት፣ በልዩ ልዩ ሀገራት ያላችሁ በጭንቅ ሁሉ እግዚአብሔር መከራውን አቅልሎ በሰላም ሳምንቱን ያስፈጽመን። አሜን። ወስብሐት ለእግዚአብሔር።